ሰላም እንዴት ናችሁ? ውድ የአማር ማትስ ቤተሰቦቻችን፣ ዛሬ ደግሞ የምናየው የሁለተኛ ክፍልን የሂሳብ ትምህርት ይሆናል። አብራችሁ የምቆየው ደግሞ ሜላት ነኝ። ወደ ትምህርታችን ዛሬ በሁለተኛ ክፍል የሂሳብ ትምህርት ምዕራፍ አንድን የምንመለከት ነው የሚሆነው። ምዕራፍ አንድ የሚያወራው ምን እንደሆነ እናያለን ማለት ነው። ስለዚህ ምዕራፍ አንድ ቁጥሮችን እስከ 1000 ያሉትን ቁጥሮች እናያለን ማለት ነው። ምዕራፍ አንድን ካጠናቀቅን በኋላ የምናገኛቸው ጥቅሞች ወይም ደግሞ የሚጠበቅብን ከኛ ከተማሪዎች የሚጠበቀው አንደኛ ቁሶችን በቅደም ተከተል ማስቀመጥን ትረዳላችሁ ይላል። ቁሶችን በቅደም ተከተል ማስቀመጥ እንረዳለን። ሁለተኛ እስከ 1000 ያሉ ሙሉ ቁጥሮችን ማወዳደር እና በቅደም ተከተል ማስቀመጥ እንችላለን ማለት ነው። ሙሉ ቁጥሮች ስንል ከስንት የሚጀምሩ ናቸው? ከዜሮ አይደለ? ዜሮ ብሎ አንድ ይላል እያለ ይቀጥላል ማለት ነው። በዚህኛው በምዕራፍ አንድ እስከ 1000 ያሉ ሙሉ ቁጥሮችን እንረዳለን ማለት ነው። 1.1 በመቶዎች መቁጠር። ይህን ተግባር ከማየታችን በፊት ወደ ትምህርት ወይም ደግሞ ወደ ኖቱ ስንሄድ አስተውሉ ይላል እዚህ ጋር ቁጥሮች በመቶ ስንቆጥር የቁጥሮች መጨረሻ ስንት ዜሮ ነው ማለት ነው? 2 ዜሮዎች ይሆናሉ ማለት ነው። 2 ዜሮዎች ያሉት ቁጥር ያው መቶ ቤት እንደሆነ ማወቅ እንችላለን ማለት ነው። ስለዚህ እዚህ ጋር ስንመለከት ይሄ 100 ነው። ከዛ ይሄ 200፣ 300፣ 400፣ 500፣ 600፣ 7፣ 8 እና 900 አሉ። እነዚህ በመቶ ስንቆጥር ያሉ ቁጥሮች ናቸው። ሲነበብ ደግሞ 100 አይደለ? 2 ዜሮ ስላለው መቶ ቤት ነው። 200 ይሆናል ማለት ነው። ምሳሌ ስንመለከት ለሚከተሉት ጥያቄዎች ባዶ ቦታውን ሙሉ ይላል። ስለዚህ 100 ብለን ስንት ነው የሚሆነው? 100 አይደለ? ይሄኛው ቀጣይ ደግሞ ስንት ነው የሚሆነው ማለት ነው? 200 ነው ማለት ነው። 200 ይሆናል ማለት ነው። ቀጣይስ 2 ዜሮ አላቸው ብለናል። 2 ዜሮ አላቸው። አሁን ከ200 ቀጥሎ ደግሞ ስንት ይሆናል? 300 ይሆናል ማለት ነው። 300 ይሆናል። ከ300 ቀጥሎ 400 አለ፣ 500 እዚህ ጋር 600፣ 700፣ 800 ማለት እንችላለን። ይሄው መፍትሄው በዚህ መልኩ መስራት ይቻላል ማለት ነው። ከ900 ጀምሮ ደግሞ ወደ ትንሹ በመቶዎች ሲቆጠር 900 አለ፣ ከዛ 8፣ 7 እያለ ይሄዳል ማለት ነው። ከሚከተሉት ቁጥሮች ውስጥ በመቶዎች ስንቆጥር የምናገኛቸውን ቁጥሮች ብቻ ለይታችሁ ጻፉ ነው የሚለው። ለይተን ለመጻፍ ምንድን ነው ማየት ያለብን? መጨረሻቸውን አይደለ? ወይም ደግሞ የአንድ ቤታቸው እና የ10 ቤታቸው ዜሮ የሆኑትን ብቻ ለይተን እናስቀምጣለን ማለት ነው። ይሄኛው 120 ነው ወይም 120 ነው። 120 አንድ ዜሮ ብቻ ነው ያለው። ስለዚህ በመቶዎች ስንቆጥር አናገኘውም ማለት ነው። ስለዚህ ይሄን አንጽፍም። ይሄኛውስ 2 ዜሮ አለ አይደለ? ስለዚህ ይሄ ይሆናል ማለት ነው። ይሄኛው 230 ነው። አሁንም ይሄ አንድ ዜሮ ብቻ ነው ያለው። ይሄም እንደዛው። ይሄ ጭራሽ ዜሮ የለውም። ይሄኛው 2 ዜሮ አለው። ይሄም ይሆናል። ይሄኛው መሀል ላይ አንድ ዜሮ አለው። ይሄ አይሆንም። ይሄም አይሆንም። ይሄም አይሆንም። ስለዚህ 900 እና 800 አግኝተናል ማለት ነው። መልሳችን 800 እና 900 ይሆናል ማለት ነው። ይህንን ስንመለከት ደግሞ ከሚከተሉት ሰንጠረዥ በመቶዎች በመቁጠር አሟሉ ነው የሚለው። ስለዚህ 200 ካለን ከሱ ቀጥሎ ያለው ቁጥር ማን ነው? 300። 2 ዜሮ እንጨምራለን 400። እዚህ ጋር ደግሞ 500 መጻፍ እንችላለን ማለት ነው። 500 እናገኛለን። ከ500 ቀጥሎ ደግሞ ማን አለ? 600። እዚህ ጋር 700፣ 800፣ 900 ብለን ማስቀመጥ እንችላለን። ሌላው ሁለተኛ ተማሪ አቤል የሁለተኛ ክፍል ተማሪ ነው። አቤል በአንደኛው መንፈቅ ዓመት የተፈተናቸው የሂሳብ ትምህርት ፈተናዎች በሙሉ ያለምንም ስህተት አጠናቀቀ። የተማሪ አቤል ካርድ ላይ ከመቶ የሚጻፈው የሂሳብ የትምህርት ውጤት ስንት ነው ነው የሚለው። ይሄ ማለት ከመቶ ነው እንግዲህ ነው የሚፈተነው አይደለ? ከመቶ ነው ውጤት የሚናገረን አይደለ? ከመቶ ነው ውጤታችን የሚሰላው። ስለዚህ በሂሳብ ትምህርት ያለምንም ስህተት ከሆነ ከመቶ ስንት አግኝቷል ማለት ነው? ከመቶ ስንት አግኝቷል ማለት ነው? አቤል 100 አግኝቷል ማለት ነው። 100 አግኝቷል ማለት ነው። ስለዚህ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ከመቶ 100 አግኝቷል።
ሶስተኛው ከሚከተሉት ቁጥሮች ውስጥ በመቶ ውስን ቁጥር የምናገኛቸው ቁጥሮች ብቻ ለይታችሁ ጻፉ ነው የሚለው። ከነዚህ ቁጥሮች ውስጥ ነው የተጠየቅነው። አሁንም እንደቀደሙ 2 ዜሮ ያለውን ወይም ደግሞ የአንድ ቤቱና የአስር ቤቱ ዜሮዎች የሆኑትን መለየት ማለት ወይም 2 ዜሮ ያለው። ስለዚህ ይሄኛው 2 ዜሮ ስላለው 200 ይሆናል። 400 እዚች ጋር ትሆናለች። ይሄ 600 ይሆናል። እዚህ ጋርም 100 አለን። ስለዚህ እነዚህ ብቻ የመቶ ቤት ሽፍቶች ናቸው ማለት ነው። አሁን ደግሞ በቀጣይ የምናየው ቁጥሮች እስከ 1000 ያሉትን ቁጥሮች እናያለን ማለት ነው። በዚህ ንዑስ ርዕስ የሚጠበቅብን ደግሞ ቁጥሮችን ወደፊት መቁጠር፣ ወደኋላ መቁጠር፣ እየዘለሉ ማንበብን እንረዳለን። ሌላው ደግሞ ቁጥሮች በመቶ፣ በ10 እና በ1 ሰብስቦ ማስቀመጥ ይሆናል ማለት ነው። የሚከተሉትን ቁጥሮች አንብቡ ይላል። እዚህ ጋር ማንበብ ነው የምንማረው ወይም ደግሞ በደንብ ማንበብ እንድንችል ያደርገናል ማለት ነው። ለምሳሌ ይሄኛው 300 አለ፣ እዚህ ጋር 410 አለ፣ እዚህ ጋር ደግሞ 456 አለ፣ እዚህ ጋር 546 አለ፣ እዚህ ጋር 678 አለ፣ እዚህ ጋር ደግሞ 589 አለ ማለት ነው። ስለዚህ በዚህ መልኩ ማንበብ እንችላለን። ለምሳሌ ይሄኛውን ምሳሌ ብንመለከት ስናነብ እንዴት ነው? እችኛዋ የመቶ ቤት ስለሆነች መቶ ቤቱ 300 ተብሎ ይነበባል። 300 ተብሎ ማንበብ ይችላል። ከዛስ 20 አይደለ? እችኛዋ 20 አይደለች? 10 ቤት ስለሆኑ 10 ቤቶች ደግሞ 10፣ 20፣ 30 አይደለም የምንለው የምንቆጥረው 20 ማለት እንችላለን። ከዛስ የመጨረሻ አንድ ቤት ደግሞ ከ1 እስከ 9 ያሉት ናቸው። ስለዚህ እችኛዋ 5 አለች ነው። ስለዚህ 325 ብለን ማንበብ እንችላለን ማለት ነው። ይሄኛው ወደፊት እና ወደ ኋላ አንብቡ ነው። ያው በደንብ ማንበብ እንድንችል ተብሎ ነው ይሄኛው። ስለዚህ 221፣ 325፣ 456 እያልን እስከ 700 እናነባለን። ከዛ ደግሞ ወደዚህ 300 ማለት ይሄኛው 700፣ 222፣ 123፣ 123፣ 474 እያለን ማንበብ እንችላለን ማለት ነው። ከሚከተሉት ቁጥሮች ከ125 በመጀመር 3 ቁጥሮችን፣ 4 ቁጥሮችን እና 7 ቁጥሮችን እየዘለላችሁ አንብቡ ይላል። ምንድነው? ከ125 ብሎ ነው የሚጀምረው። ከዛ 3 ቁጥሮችን፣ 4 ቁጥሮችን እና 7 ቁጥሮችን እየዘለላችሁ አንብቡ ማለት 3 ቁጥሮችን ስንዘል 1፣ 2፣ 3 አይደለ? 523 ብለን ማንበብ እንችላለን ቀጣይ ማለት ነው። ከዛስ 4 ቁጥሮችን ዝሉ ሲል ደግሞ እችኛዋን መንዘላታለን አይደለ? ስለዚህ 671 እናገኛለን። 7 ቁጥሮችን ዝለሉ ማለት በመሃላቸው 7፣ 1፣ 2፣ 3፣ 4፣ 5፣ 6፣ 7ኛ አይደለ? ስለዚህ 937ን እናገኛለን። በዚህ መልኩ አንብበን መጨረስ እንችላለን ማለት ነው። ስለዚህ ይሄኛውም ማንበብ ነው። ከዚህ በታች ያሉት ቁጥሮችን በመመልከት የሚከተሉትን ጥያቄዎች መልሱ ይላል። እዚህ ቁጥሮች ተሰጥተውናል። ከላይ ያሉትን ቁጥሮች ከ113 ጀምረን በአንድ ቁጥር እየዘለልን ስናነብ 113 ነበረ። እችኛዋን ዝለሏትና እችን አንብቡ ነው የሚለን። በዚህ 131 እናገኛለን። አሁንም ይሄን ዘለን ይሄን ስናነብ 274 እናገኛለን። ይሄንን ዘለን ይሄን ስናነብ 340። ሁለቱን ዝለሉ ከተባልን በመሃላቸው ሁለት ቁጥሮችን እየዘለልን ማንበብ ማለት ነው። ሶስትም ከተባለን እንደዛ። ሌላው ደግሞ ለምሳሌ እዚህ ጋር 992 በመቶ በ10 እና በ1 ስብስብ እናስቀምጥ። ለምሳሌ 900 ማለት 9 መቶዎች አሉ ማለት ነው አይደለ? 9 መቶዎች አሉ ወይም ደግሞ በብር ብናየው 9 መቶ ብሮች አሉ ማለት ነው። 1፣ 2፣ 3፣ 4፣ 5፣ 6፣ 7፣ 8፣ 9 900 ብሮች አሉ። ስለዚህ 900 ብር አለን ማለት ነው። ከዛስ 90 ማለት ደግሞ 10 10 ብር ሆኖ ስንት 9 10 ብሮች አሉ ማለት ነው። ስለዚህ 90 ይሆንልናል። ከዛስ ሁለት ደግሞ አንድ ብሮች ሁለት አሉ ማለት ነው። 1 2 ያው በዚህ መልኩ ማስቀመጥ እንችላለን ማለት ነው። እዚህ ቀጥታ ቁጥሩን ማስቀመጥ እንችላለን። ለምሳሌ ዞሮ ይሄ አንድ ቤት ነው። የአንድ ቤት ላይ ስንት ነው የምናስቀምጠው ማለት ነው? 2። የ10 ቤት ላይ 9፣ የመቶ ቤት ላይ 9 እናስቀምጣለን ማለት ነው። ስለዚህ በዚህ መልኩ ማየት እንችላለን ማለት ነው።
ቀጥሎ ያሉትን ቁጥሮች በማየት የሚከተሉትን ጥያቄዎች ስሩ ነው የሚለው። ከ230 በመጀመር በሁለት ቁጥሮች እየዘለላችሁ ጻፉ ከተባለ ስንት ነው? 230 አይደለ? በሁለት ቁጥሮች ስንዘል ይሄኛውን እንዘለዋለን፣ እቺን 255 እንዘላለን፣ እቺኛውን እንዘልና 368 ብለን እንጽፋለን ማለት ነው። ከዛስ አሁንም እቺኛውን እንዘላለን፣ እቺኛውን እንዘልና 487 ብለን እንጽፋለን። ይሄኛውን እንዘላለን፣ ይሄኛውን እንዘልና ከዛ ይሄኛውን እንጽፋለን። በዚህ መልኩ መጻፍ እንችላለን። ከ255 በመጀመር ካልን ደግሞ ከዚህችን ጀምረና ምን እናደርጋለን? በአራት ቁጥሮች እየዘለላችሁ ስለተባለ 1 2 3 4 ዘለን አሁንም 487 እናገኛለን ማለት ነው። ስለዚህ ድጋሚ 1 2 3 4 ከተዘለልን ማን እናገኛለን? 612 እናገኛለን። በዚህ መልኩ መስራት እንችላለን። የሚከተሉትን ቁጥሮች በመቶ በ10 እና በ1 ሰብስባችሁ አስቀምጡ ከተባለ እንዳልኳችሁ እችኛ የስንት ቤት ናት? የአንድ ቤት። እችኛስ የ10 ቤት። እችኛስ የመቶ ቤት አይደለ? ስለዚህ የመቶ ቤት ላይ በመቶ ቤት ስር ምን እናደርጋለን? ለምሳሌ እዚህኛው ጋር ሰንጠረዥ ብንሰራ ለማስረዳት እንዲመች ነው። የአንድ ቤቱ ማን ነው ማለት ነው? 6 ነው ማለት ነው። እዚህ ጋር 5 የ10 ቤት ነው ማለት ነው። 4 የመቶ ቤት ነው ማለት ነው። ስለዚህ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ያው ይሄኛው እናንተን ለማስረዳት ነው እንጂ ለብቻው 100 10 ብላችሁ 1 ብላችሁ ለብቻው መጻፍ ይኖርባችኋል እንጂ እዚሁ ላይ እንደማይሰራ ያው ግልጽ ነው። እስከ 1000 ያሉ ሙሉ ቁጥሮችን የቤት ዋጋ እናያለን። እሺ ይሄን የቡድን ስራ ከማየታችን በፊት አሁንም ይሄን አስተውሉ እንመልከት። የቁጥር ቤት ዋጋ ስናስቀምጥ ከቀኝ ወደ ግራ ነው የምንጀምረው ማለት ነው። መጀመሪያ የአንድ ቤት እናገኛለን፣ ከዛ የ10 ቤት እናገኛለን፣ ከዛ የመቶ ቤት በማለት እናስቀምጣለን ማለት ነው። ስለዚህ 592ን ስናስቀምጥ በቁጥር ቤት መጀመሪያ የምንጽፈው የአንድ ቤት ነው። ከዛ የ10 ቤት፣ ከዛ የመቶ ቤት አይደለ? ስለዚህ ከቀኝ ወደ ግራ ነው የምንሄደው ማለት ከቀኝ ወደ ግራ እንሄዳለን ማለት ነው። መሄድ እንችላለን። 2 አለች፣ 9 አለች፣ 5 አለች ማለት ነው። ሌላው ሁለተኛው 456 በቁጥር ቤት ዋጋ ሲገለጽ የአንድ ቤቱ የትኛው ነው አለ? የመጀመሪያው አይደለ? ከዛስ እቺ መሀል ያለችው የ10 ቤት ናት። ይሄኛው ደግሞ 4 ደግሞ የመቶ ቤት ነው ማለት ነው። እሺ ከታች የተሰጠው አባከስ በቁጥር ቤት ተመስርቶ የተዘጋጀ ነው። አባከስ ማለት ይሄን እንደምታዩት ነው አይደለ? በአንድ ቤት ውስጥ ወይም ደግሞ ሂሳብ ትምህርት ካልኩሌት ወይም መደመር መቀነስ ለመስራት የሚያገለግለን ነው አይደለ? ስለዚህ እሱን ማየት ትችላላችሁ። ስለዚህ በዚህ መሰረት በአንድ ቤት ውስጥ 4 ጨሌዎች አሉ ይላል አይደለ? ስንት ናቸው? ያው እዚህ ጋር 1 2 3 4 ጨሌዎች አሉ። በ10 ቤት ውስጥ ደግሞ 2 አሉ። ሌላው ደግሞ በመቶ ቤት ውስጥ ደግሞ 3 ጨሌዎች አሉ። ስለዚህ ይሄ በአጠቃላይ ስንት ነው ማለት ነው? 320 አይደለ? የ10 ቤት ከሆነ ደግሞ ስንት ብለን ነው የምናነባው? 10 ነው ወይ 20 ነው ወይ 30 ነው ወይ 40 ነው አይደለ? እንደዛ እያልን እስከ 90 ድረስ እንሄዳለን። የመቶ ቤት ከሆነ 100 200 300 400 እያልን እንሄዳለን። የአንድ ቤት ደግሞ ከ1 እስከ 9 ያሉ ናቸው። ስለዚህ ስንት ነው የምናገኘው ማለት ነው? 300 ይሄኛው የ10 ቤት 2 ስለሆነ 24 እናገኛለን ማለት ነው። 835 በቁጥር ቤት ዋጋ እንደሚከተለው ሊገለጽ ይችላል። 835 ደግሞ አሁንም 800 በመቶ ቤት ስለሆነ 2 ዜሮ እናደርጋለን። ከዛስ 30 ስንል 1 ዜሮ ነው። 10 ቤት ስለሆነ 1 ዜሮ ነው። 10 1 ዜሮ ያለው ስለዚህ 30 እንላለን። ሲደመር 5 835 እናገኛለን ማለት ነው። ስለዚህ ቀጥታ ቁጥሮችን መጻፍ ነው ማለት ነው። መቶ ቤት ስንል መቶ ቤት ጋር እንሄዳለን። ያው ይሄ አንድ ቤት ነው፣ ይሄኛው 10 ቤት ነው፣ ይሄኛው መቶ ቤት ነው። ስለዚህ በመቶ ቤት የተጻፈችው ቁጥር ስንት ናት? 4 አይደለች? ስለዚህ 4ን እዚህ ጋር እናስቀምጣለን ማለት ነው። ከዛስ 10 ቤት 10 ቤት አስሮች ስለሚል 10 ቤት አስሮች ማለት ደግሞ 10 ቤት ስለሆነ
እዚች ጋር ስንት እናስቀምጣለን ማለት ነው? 8 እናስቀምጣለን። ከዛስ አንዶች ሲል ደግሞ የአንድ ቤት ነው የምንመለከተው። ስንት አለች? እዚች ጋር 5። ስለዚህ እዚህ ጋር ደግሞ ስንት እናስቀምጣለን ማለት ነው? 5 እናስቀምጣለን ማለት ነው። በዚህ መልኩ መስራት እንችላለን። ይሄኛውን በቁጥር ቤት ስንገልጽ ስንት ነው? በቁጥር ቤት ወይም ደግሞ እዚህ ጋር ጨሌዎቹን መደርደር ነው አይደለ? ስለዚህ እዚህ ጋር ስንት ነው የምንሰራው ማለት ነው? ስንት ጨሌ ነው የምንሰራው? 1 አይደለ? 4 አይደለ? 453 ስለሆነ የተፈለገው 2 3 ይሄን እንደ ጨሌ መቁጠር ትችላላችሁ። 4 አይደለ? 4 ከዛስ 53 አይደለ? 50 ስለሚል ደግሞ እዚህ ጋር ስንት ጨሌ መስራት ይኖርብናል? ወይም መስመሮች 5 መስመሮች ማለት ነው። 3 4 5 መስመሮች ሰራን ማለት ነው። ከዛስ የአንድ ቤት ደግሞ 3 አይደለ? እዚህ ጋር ደግሞ 3 2 3 ስንሰራ በዚህ መልኩ ማስቀመጥ እንችላለን። ይሄኛውንም እንደዚህ በቁጥር ቤታቸው ግለጹ ሲባል ቀላል ነው አይደለ? ይሄኛው 137 ስለዚህ 100 ቤት ላይ የሚጻፈው ስንት ነው? የመቶ ቤት አይደለ? 1 ማለት ነው። የአስር ቤት 10 ቤት ማለት ሁለተኛ ላይ እዚች ጋር የምናገኛት አይደለ? ከዚህ ወደዚህ ነው የምንቆጥረው። አንደኛ ሁለተኛ ላይ የምናገኛት የ10 ቤት ናት ማለትም 3 ቁጥር ማለት ነው። 3ን እንጽፋለን። ከዛ 7 ደግሞ የአንድ ቤት አይደለች? ስለዚህ 7ን እዚህ ጋር እንጽፋለን ማለት ነው። ሌሎችንም እንደዚሁ መስራት እንችላለን። ለምሳሌ ይሄኛውን ስንሰራ 749 አይደለ? የመቶ ቤቱ ስንት ነው? 7 ነው። የአስር ቤት ውስጥ 4 ነው። የአንድ ቤት ውስጥ ደግሞ 9 ነው። እቺ ናት። ስለዚህ በዚህ መልኩ ምን ማድረግ እንችላለን? ሰርተን መጨረስ እንችላለን ማለት ነው። ቀጥሎ ያሉትን ቁጥሮች የቁጥር ቤት ዋጋቸውን ግለጹ ይላል። ስለዚህ 2 የስንት ቤት ናት? የመቶ ቤት። 1 ደግሞ የ10 ቤት ናት። 0 ደግሞ የአንድ ቤት ናት ማለት እንችላለን ማለት ነው። እነዚህም ተመሳሳይ ናቸው። በዚህ መልኩ መስራት እንችላለን። እስከ 1000 ያሉ ሙሉ ቁጥሮችን ማወዳደር እና በቅደም ተከተል ማስቀመጥ የሚጠበቁብን እነዚህ ነገሮች ናቸው። ቀጥታ ወደ ትምህርቱ ስንሄድ ሙሉ ቁጥሮች እርስ በርሳቸው ምን ማድረግ ይቻላል? ማወዳደር ይቻላል ማለት ነው። ይሄኛው ይበልጣል፣ ይሄኛው ያንሳል ብለን ወይም ደግሞ እነዚህ እኩል ቁጥሮች ናቸው ብለን ማወዳደር እንችላለን። ቁሶች በአባላት ብዛት እርስ በርሳቸው ማወዳደር ምን ይቻላል ማለት ነው። በምናወዳደርበት ጊዜ ምን እንጠቀማለን? ይበልጣል ወይም ደግሞ ያንሳል ወይም ደግሞ እኩል ይሆናል ምልክቶችን እንጠቀማለን። እነዚህ ሶስቱ ምልክቶች እንጠቀማለን። ማን ማን አልኳችሁ? ይበልጣል፣ እቺኛው ያንሳል ናት። ከዛ ደግሞ እቺኛው ደግሞ የእኩል ይሆናል ምልክትን እንጠቀማለን። ቁጥሮችን ስናወዳደር የአንድ ቤታቸው ከአንድ ቤት አይደለ? የ10 ቤቱን ደግሞ ከ10 ቤት፣ የመቶ ቤትን ደግሞ ከመቶ ቤት ጋር ነው ማወዳደር ያለብን ማለት ነው። ከየራሳቸው ቤት ጋር ማለት ነው። ስለዚህ እዚህ ጋር ስንት ሙዝ አለ? 4 ሙዝ አይደለ? ስንቆጥር እዚህ ጋርም ደግሞ 4 ሙዝ አለ። ስለዚህ ሁለቱም እኩል ናቸው አይደለ? እኩል ናቸው ብለን የእኩል ይሆናል ምልክት እናስቀምጣለን ማለት ነው። እዚህ ጋር ስንት ብርቱካን አለ? 3 ብርቱካን አይደል? እዚህ ጋር 6 ብርቱካን 1 2 3 4 5 6 ብርቱካን አለ። ስለዚህ ከሁለቱ ብርቱካኖች የትኛው ይበልጣል? 6 አይደል? 6 ስለዚህ 3 ከስንት ይበልጣል እንላለን? ከ3 ያንሳል አይደለ? ከማን? ከ6 ያንሳል ብለን ማስቀመጥ እንችላለን ማለት ነው። ሐመሯን ስናይ ደግሞ በቁጥር ነው የተሰጠን። 57 ይበልጣል ከ45። ለምን? መጀመሪያ ምንድን ነው የምናየው? ሁሌ በማወዳደር ጊዜ ደግሞ የምናየው ትልቁን ቤት ነው። ወይም ደግሞ እዚህ ጋር ስንት ቤቶች አሉ? የአንድ ቤት እና የ10 ቤት አለን አይደለ? ከአንድ ቤት እና ከ10 ቤት የሚበልጠው የ10 ቤት ነው። ስለዚህ ሁሌ የምናወዳድረው ትልቅ ቤት ያለውን ነው ማለት ነው። ስለዚህ ማለትም ይሄኛው 10 ቤትን ነው የምናየው ማለት ነው። ከፊት ነው የምንጀምረው ማወዳደር ላይ። ስለዚህ 45 ደግሞ አለ። የ10 ቤቱ ስንት ነው? 4። ስለዚህ ማን ነው የምናወዳድረው ማለት ነው? 4 እና 5። ከ4 እና ከ5 ማን ይበልጣል? 5 ይበልጣል አይደለ? ስለዚህ 57 ከ4 ከ45 ይበልጣል ብለን ማስቀመጥ እንችላለን።
እዚህ ጋር ስንመጣ ደግሞ 345 ያንሳል ከ457 ይላል። ለምንድን ነው እንደዚህ ያልንበት ምክንያት? አሁንም የምናየው የስንተኛውን ነው? የአንድ ቤቱን ነው እንዴ? አይደለም። ምክንያቱም ከሱ የሚበልጥ የ10 ቤት አለ። የ10 ቤቱን ነው አሁን የምናደርገው ወይም ቼክ የምናደርገው ወይም የምናየው አይደለም። የስንት ቤቱን ነው? ከሱ የሚበልጥ ደግሞ የመቶ ቤት አለ። ስለዚህ የመቶ ቤታቸውን እናወዳድራለን። 3 እና ስንትን 4 እናወዳድራለን ማለት ነው። ከ3 እና ከ4 ደግሞ ማን ነው የሚበልጠው? 4 አይደለ? ስለዚህ 345 ስለሆነ ቀድሞ የተቀመጠልን 345 ምን ይላል? ያንሳል ከማን? ከ457 ወይም ደግሞ 3 ያንሳል ከ4 እንደማለት ነው ማለት ነው። ስለዚህ ለአሰራራችን የምንጠቀመው ትልቅ ቤት ያለውን ወይም ደግሞ ከፊት መጀመሪያ ፊት ለፊት ላይ የምናገኘውን ይሆናል ማለት ነው። እሺ መልመጃ 1.4 ቀጥሎ ያሉትን ቁጥሮች በማወዳደር ወይ ይሄ የይበልጣል ምልክት አይደለ? ያንሳል ወይም እኩል ይሆናል ምልክቶቹን በባዶ ቦታ ላይ ሙሉ ነው የሚለን። ስለዚህ እዚህ ጋር 6 እና 1 አሉ አይደለ? ከ6 እና ከ1 ማን ይበልጣል ወይም ያንሳል? 6 አይደለ? 6 ምን ይላል? ይበልጣል። ሁሌም ወደ ትልቁ ፊቱን ያዞራል ማለት ነው። ይሄ ምልክቱ ወይም ይሄኛውን እንደ ምን እንቁጠረው? እንደ አፉን እየከፈተ ነገር አይደለ? እንደ አፍ ብንቆጥረው ምንድነው ወደ ትልቁ ነው የሚሄደው ማለት ወይም የሚያመዝነው ወይም ወደ ትልቁ ነው አፉን የሚከፍተው ማለት ነው ይሄኛው ማለት ነው። ስለዚህ እንዳያሳስተን ማለት ነው ምልክቱን በዚህ መንገድ መያዝ እንችላለን። ስለዚህ 6 ይበልጣል ከ1 ማለት እንችላለን። 5 እና 5 ደግሞ ምንድን ናቸው? ሁለቱም እኩል ናቸው አይደለ? ምልክት እኩል ስለሆኑ ቁጥሮቹ እኩል ይሆናል ምልክት እናስቀምጣለን። ከ9 እና ከ2 የትኛው ይበልጣል? 9 አይደለ? ስለዚህ 9 ይበልጣል ከ2። አሁንም ፊቱ የሚያዞረው ወይም ደግሞ ይሄ ምልክት የሚሆነው ወዴት ነው የሚያዞረው? ወደ 9 ማለት ወደ ትልቁ። ከ7 እና ከ8 ማን ይበልጣል ወይም ያንሳል? 8 ይበልጣል አይደለ? ስለዚህ ይዞራል። ይችኛዋ ምልክት ወደዚህ ትሆናለች ማለት ነው። በዚህ መልኩ መስራት እንችላለን ማለት ነው። ሌሎቹም ቀላል ናቸው። የአሁኑ መንገድ ተጠቅመን መስራት እንችላለን። ይሄኛውን ሶስተኛውን ስንመለከት አሁንም እሱን ነው። የስንት ቤት ነው የምናየው እዚህ ጋር? የመቶ ቤት አይደለ? ምክንያቱም ሁለቱም የመቶ ቤት አላቸው። ሌሎቹ አንድ ቤት እና 10 ቤቶችን ቼክ ማድረግ ወይም ማረጋገጥ አይጠበቅብንም። ስለዚህ ማንና ማንን ማየት እንችላለን? 3 እና 5ን ቀጥታ ማየት እንችላለን። ከ3 እና ከ5 የሚበልጠው የትኛው ነው? 5 ይበልጣል አይደለ? ስለዚህ ምልክታችንን ወዴት ታዞራለች ማለት ነው? ወደ እዚህኛው ታዞራለች ማለት ነው። ስለዚህ እችኛዋ የምን ምልክት ትሆናለች? ያንሳል ምልክት ትሆናለች ማለት ነው። ስለዚህ እኛው ይቅርታ እሺ። ሌላው ደግሞ ነው ወይም ደግሞ ይሄንን ስንመለከት 223 ከ145 ስናወዳድር አሁንም የምናየው የስንት ቤቱን ነው? የመቶ ቤቱን አይደለ? የመቶ ቤቱን በምንመለከትበት ሰዓት ከ2 እና ከ1 የትኛው ይበልጣል? 2 ይበልጣል አይደለ? ስለዚህ የይበልጣል ምልክት እናስቀምጣለን ማለት ነው። ወይም 223 ይበልጣል ከ145 ማለት እንችላለን። ይሄኛውስ የመቶ ቤቱ እችኛው 1 ናት። ይሄኛው ደግሞ ስንት ነው? 6 አይደለ? ስለዚህ ከ100 እና ከ652 ማን 100 ያንሳል አይደለ? ስለዚህ ያንሳል ምልክት እናስቀምጣለን። በዚህ መልኩ መስራት እንችላለን ማለት ነው። ሌላው የቁጥር መስመሮች ቁጥሮችን በቅደም ተከተል የምንገልጽበት መስመር ነው። የቁጥር መስመር ማለት ምንድን ነው? ቁጥሮችን በምን በቅደም ተከተል አይደለ? በቅደም ተከተል የምንገልጽበት መስመር ነው ማለት ነው። ለምሳሌ እስከ 20 ያሉ ሙሉ ቁጥሮችን በቁጥር መስመር መግለጽ ይችላል። 0 1 2 3 እያለ በቅደም ተከተል አይደለ? የተዘበራረቀ ነገር የለውም። ወይም ደግሞ 3 ከ2 በኋላ አይደለም የምንጠራቸው በትክክል በቁጥራቸው በቅደም ተከተላቸው ሲቀመጥ ማለት ነው የቁጥር መስመር የሚባለው። ስለዚህ በዚህ መልኩ ማስቀመጥ እንችላለን። እነዚህ የመቶ ቤቶችን ደግሞ 0 100 200 እያለን በቅደም ተከተላቸው እስከ ስንት? እስከ 900 ድረስ ማስቀመጥ እንችላለን ማለት ነው። ሌላው ከ40 እና ከ46 የተዘረዘሩትን ቁጥሮች በቅደም ተከተል ጻፉ ስንባል 40 ብለን ከሱ ቀጥሎ ያለው ቁጥር ማለት ነው 41 አይደለ? 42 43 44 45 46 ብለን ማስቀመጥ እንችላለን ማለት ነው።
ብዛታቸውን ከትንሹ በመጀመር በቅደም ተከተል አስቀምጡ ነው የሚለው። እነዚህም ቆጥረን ስንት ናቸው እነዚህ? እዚህ ጋር ብርጭቆ የሚመሳሰሉ ነገሮች አሉ አይደለ? ስለዚህ ስንት ናቸው? እዚህ ጋር 3 አለን፣ እዚህ ጋር 3 አለን፣ 6 እዚህ ጋር 3 አለን፣ 6 እሺ 7 8 9 አይደለ? 10 11 12 ብርጭቆች አሉ። እዚህ ጋር ደግሞ ስንት አለ? ስንት ኮከቦች አሉ? ይሄኛውን እንጻፍበት። 12 ናቸው እዚህ ጋር ያሉ። እዚህ እችኛዋስ? እነዚህ ኮከቦች ደግሞ ስንት ናቸው? 5 አይደለ? ሲደመር ስንት? 5 ሲደመር 5 10 አይደለ? ስለዚህ 10 ኮከቦች አሉን ስንቆጥራቸው ማለት ነው። እዚህ ጋር ስንት አበቦች አሉን? እዚህ ጋር 3 7 እዚህ ጋር ደግሞ 7 እና 7 14 ስለሆነ 14 አበቦች አሉ ስንቆጥራቸው አይደለ? ስለዚህ እዚህ ጋር ደግሞ ልብ ቅርጾች አሉን ስንት? 4 ልብ ቅርጾች። ስለዚህ በቅደም ተከተል አስቀምጦ ነው የተባልነው አይደል? ስለዚህ መጀመሪያ ልብ ቅርጾች አይደለም የሚያንሱት 4 ከዛ ደግሞ ኮከቦቹ 10 ከዛስ ብርጭቆቹ ስንት ናቸው ብለናል? 12 አይደለ? ስለዚህ መጨረሻ ላይ አበቦቹ ብዙዎቹ እነሱ ናቸው 14 ብለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ስለዚህ ልክ ነን ማለት ነው በዚህ መሰረት። ከዚህ በታች የተዘረዘሩትን ባለ አንድ አሃዝ ቁጥሮች ከትንሽ ወደ ትልቅ በቅደም ተከተል። ስለዚህ ከትንሹ ጀምረን ወዴት ነው የምንሄደው ማለት ነው? ወደ ትልቁ ቁጥር ማለት ነው። በቅደም ተከተል ነው የምንሄደው። ከዚህ ውስጥ ስንመርጥ አንድ ናት ትንሿ፣ ከአንድ ጀምረን ሁለት አለች፣ ከዛ የምትበልጥ ከአንድ ቀጥሎ የምትበልጠው ሁለት ናት፣ ከሁለት ቀጥሎ ደግሞ 3 እያለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ለምሳሌ ይሄኛውን ብንመለከት የሚቀጥለውን ሰንጠረዥ ከተሞች ከአዲስ አበባ ያላቸውን ርቀት ያሳያል። ስለዚህ ከአዲስ አበባ ወደ ሐዋሳ ስንት ኪሎ ሜትር እንደሆነ ያሳየናል ማለት ወይም ደግሞ ልኬቱ ስንት እንደሆነ ያሳየናል። 275 ይላል። አዳማ ከአዲስ አበባ ደግሞ 90 ኪሎ ሜትር ይላል። ባህር ዳር 552፣ መቀሌ 931፣ ጅግጅጋ 619 እና አሶሳ 664 ይላል። ስለዚህ ከተሞችን ወይም ትንሽዬ ወይም ደግሞ ቶሎ የምንደርሰው ከአዲስ አበባ ብንነሳ ወደ ቶሎ የምንደርሰው መጀመሪያ የት ነው፣ ከዛ ቀጥሎ የት ነው፣ ከዛ አስቀጥሎ የት ነው የሚለውን ለማወቅ ያስችለናል ማለት ነው ይሄኛው። ስለዚህ ከአዲስ አበባ ተነስተን ቶሎ የምንደርሰው የት ነው? የት ብንሄድ ነው? 90 ማለትም አዳማ ማለት ነው። ከአዳማ ቅርብ ናት ማለት ነው ከአዲስ አበባ። ከዛ ቀጥሎ ማን እናገኛለን? 275 አይደለ? ማለትም ሐዋሳ። ሐዋሳ ደግሞ ከአዳማ ትንሽ ራቅ ይላል፣ ግን ከሌሎቹ አንፃር ደግሞ ሐዋሳን ብንሄድ ቀረብ ያለ ነው ማለት ነው። ሌላስ? ከዛ በዚህ መልኩ 552 ባህር ዳር፣ ከዛ 619 ደግሞ ጅግጅጋ፣ ከዛ 664 ደግሞ ምን አሶሳ። መጨረሻ ላይ ግን መቀሌ ደግሞ ከሁሉም ምን ከአዲስ አበባ የራቀች ናት ማለት ነው። እዚህ ጋር ከተዘረዘሩት ውስጥ መቀሌ ለመሄድ ረዥም ጊዜ ይፈጅብናል ማለት ነው፣ ወይም ደግሞ ረጅም ሰዓት ይፈጅብናል ማለት ነው። ከተሞችን ከአዲስ አበባ ባላቸው ርቀት ከሩቅ ወደ ቅርብ በቅደም ተከተል ጻፉ። ስለዚህ አሁን መቀሌ ምንድን ነው? ከሩቅ ወደ ቅርብ አይደለ? ሩቁ ማን ነው ብለናል? መቀሌ፣ አሶሳ። ስለዚህ ጅግጅጋ እያለን መጻፍ እንችላለን። በሚከተሉት ቁጥሮች መካከል የሚገኘው ባለ ሁለት አሃዝ ቁጥር በቅደም ተከተል ጻፉ። ስለዚህ ባለ ሁለት አሃዝ ቁጥር ይሄን ስንጽፍ 22 ብለን ማን ነው የምንለው? 22 ብለን እንጀምራለን። ከዛ ስንት እንላለን? 23 እንላለን አይደለ? ከዛስ 24 እንላለን። ከዛስ 25 እንላለን። 24 እንላለን። ከ24 ቀጥሎ ማን እናገኛለን? 25። ከ25 ቀጥሎ ማን እናገኛለን? 26 እናገኛለን ማለት ነው። ስለዚህ ይሄንን በቅደም ተከተል መጻፍ ይችላል ማለት ነው። 38ም እንደዛው ከ38 ጀምረን 43 እስከምንደርስ ድረስ በቅደም ተከተል እንጽፋለን ማለት ነው። እነዚህ ደግሞ ባለ ስንት አሃዝ ናቸው? 3 አሃዝ አይደለ? 3 አሃዝ ማለት የመቶ ቤት ወይም ደግሞ 100 ቤት ያላቸው ማለት ነው። ይሄኛው 1 ቤት ነው፣ ይሄ 10 ቤት ነው፣ ይሄ 100 ቤት ነው አይደለ? ቁጥሮች በቅደም ተከተል ጻፉ። ስለዚህ ከ313 እንጀምርና ስንት 320 እስከምንደርስ ድረስ 313 ብለን እንጀምራለን። መጀመሪያ 313 ብለን እንጀምርና ከዛ ስንት እንላለን? 300 ከሱ ቀጥሎ ማን ያለው ቁጥር? ይሄንን እንደዚህ እንለየውና 314 አይደለ? ከሱ ቀጥሎ ያለው ቁጥር 14። ከዛስ
315 316 እያልን እስከ 320 ብለን እንጨርሳለን ማለት ነው። በዚህ መሰረት በቅደም ተከተል ማስቀመጥ ቻልን ማለት ነው። የሚከተሉትን ቁጥሮች ከትንሽ ወደ ትልቅ በቅደም ተከተል ጻፉ ነው የሚለው። አሁንም እያየን መጀመሪያ ምንድነው 400 ነው የሚለው፣ ይሄ 445 300። ስለዚህ መጀመሪያ የመቶ ቤታችን አለ የምናየው፣ የመቶ ቤቱ አንድ የሆነ እንፈልጋለን ማለት ነው። ከሁሉም ያነሰው ስለሆነ ማለት ነው። ከትንሽ ስለተባለ ከትንሽ ወደ ትልቅ መጀመሪያ ማን እንጽፋለን? 118። ምክንያቱም ይሄኛውም አንድ ነው ይሄም አንድ ናታ። ግን ከሱ ቀጥሎ ከአንድ ቤቱ ካየን በኋላ የስንት ቤቱን ነው የምናየው? የአንድ ቤቱ ተመሳሳይ ከሆነ የ10 ቤቱን እናያለን ድጋሚ። የ10 ቤቱ ደግሞ ይሄ አንድ ነው፣ ይሄ 9 ነው። ስለዚህ ከ9 እና ከአንድ የሚያንሰው ደግሞ አንድ ስለሆነ 118 ትንሿ ቁጥር ናት ማለት ነው። ከሱ ቀጥሎ ማነው? ይሄኛው። ከሱ ቀጥሎ ደግሞ የመቶ ቤቱ ድጋሚ ስንት የሆነውን እናያለን ማለት ነው? 2 የሆነውን እናያለን ማለት ነው። 2 የሆነው ደግሞ እቺ ናት አይደለ? ስለዚህ እቺኛዋ ደግሞ ሶስተኛ ናት ማለት ነው። ከዛስ አራተኛ ደግሞ የትኛውን እንጽፋለን? 2 ቀጥሎ 3 አለ የምናገኘው ይሄኛው። አሁንም ግን እዚህ ጋር 3 አለን፣ እዚህ ጋርም 3 አለን፣ ተመሳሳይ ነው። ነገር ግን አሁን ደግሞ የ10 ቤቱን ስናይ ይሄችኛዋ 3 ናት፣ እቺኛዋ 2 ናት። ከ3 እና ከ2 አሁንም ወይም ደግሞ ከ30 እና ከ20 ማን ነው እንትን የሚበልጠው ወይም የሚያንሰው? 320። ስለዚህ እቺኛዋ አራተኛ ትሆናለች። በዚህ መሰረት መስራት እንችላለን ማለት ነው። ስለዚህ በቅደም ተከተል ማስቀመጥ ቀላል ነው አይደለ? በዚህ መልኩ መስራት እንችላለን ማለት ነው። አቶ ሚኪያስ፣ ወይዘሮ አልማዝ እና አቶ አብዲ ለአባይ ግድብ ከሰፈር ይሄን ያክል ቁጥር ወይም ደግሞ 314 ከዛ 412 እያሉ እነዚህን ሁሉ ብር ምን አደረጉ? አሰባሰቡ። የተሰበሰበው ብር ከትንሽ በመጀመር በቅደም ተከተል ጻፉ። እዚህ ትንሹ ብር ስንት ነው ለማለት ያስችለናል ማለት ነው። ይሄ ቅደም ተከተል መስራት ማወቃችን። ስለዚህ የተሰበሰበው ትንሹ ብር ከስንት ነው ማለት ነው? እነዚህ 300 500 አለ 900 800 አለ እዚህ ጋር 200 አይደለ? እንዳለ የመቶ ቤታቸው ስንት ነው? እዚህ ጋር 3 ነው። ከ3 ደግሞ የሚያንስ ማን አለ? 2 አለ። 100 ደግሞ ቢኖር ወይም 100 ቢኖር ደግሞ እሱ እናደርግ ነበረ። ነገር ግን ትንሹ ስንት ነው? 212። ከዛስ ከ212 ቀጥሎ ደግሞ 314 አይደለ? ከዛስ 350 እያልን መቀጠል እንችላለን ማለት ነው። ስለዚህ ምዕራፍ 1 በዚህ መልኩ ይጠናቀቃል። የዛሬው ትምህርታችን ይህንን ይመስል ነበረ። እንደወደዳችሁት አስባለሁ። እንዲሁም ደግሞ የተለያዩ ጥያቄዎች ሲኖራችሁ ኮመንት ላይ ማስቀመጣችሁን እንዳትረሱ። ቻናላችን ደግሞ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ቤተሰብ ይሁኑ።